አቢሲኒያ ባንክ 9% አዘጋጅቷል። እንዲሁም ንግድ ባንክ 10% ተጨማሪ ጉርሻ አዘጋጅቷል። ከውጭ ሀገር በኢትዮ ዳይሬክት እና ወይም በካሽጎ እንዲሁም በፋስትፔ የገንዘብ መላኪያ መተግበሪያ በመጠቀም እንዲሁም ዓለም አቀፍ ሐዋላ አስተላላፊዎች በኩል ገንዘብ ሲልኩ በሚልኩት ገንዘብ 10% ጉርሻ ያገኛሉ ብሏል ንግድ ባንክ። ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? አለን። ዛሬ ግንቦት 6 2018 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርብ ያለው በጥቁር ገበያ ያለውን ምንዛሬ እና በባንኮች ያለውን የውጭ ምንዛሬ መረጃ እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ተቀላቀሉ። በየቀኑ ሲጨምርም ሲቀንስም የሚቀርበት ቻናል ስለሆነ ቪዲዮን ስትጀምሩ ሁላችሁም ላይክ ማድረግ ጀምሮ ቀጥታ ወደ መረጃ አለፍ። እንግዲህ በዛሬው ዕለት ይሄ ተመነዘረ የሚገኘው አስቀድመን የጥቁር ገበያ መረጃ እንመለከታለን። በመቀጠልም የባንኮችን መረጃ የምንመለከት ነው የሚሆነው። እንግዲህ አንድ አሜሪካን ዶላር 185 ብር ከ51 ሳንቲም እየተመነዘረ ይገኛል። አንድ ዩሮ ደግሞ 216 ብር ከ88 ሳንቲም እየተመነዘረ ይገኛል። አንድ ስዊዝ ፍራንክ 237 ብር ከ93 እየተመነዘረ ሲሆን አንድ ካናዳ ዶላር ደግሞ 135 ብር ከ52 ሳንቲም እየተመነዘረ ይገኛል። አንድ አውስትራሊያን ዶላር 134 ብር ከ15 ሳንቲም እንዲሁም የቻይና የን 27 ብር ከ32 ሳንቲም እየተመነዘረ ይገኛል። አንድ እንግሊዝ ፓውንድ 250 ብር ከ39 ሳንቲም እየተመነዘረ ይገኛል። አንድ የኩዌት ዲናር 602 ብር ከ22 ሳንቲም እየተመነዘረ ሲሆን አንድ ባህሬን ዲናርን ደግሞ 50 ብር ከ25 ሳንቲም እየተመነዘረ ይገኛል ማለት ነው። አንድ የዱባይ ድርሃም 50 ብር ከ25 ሳንቲም እንዲሁም የሳውዲ አረቢያ ሪያል 49 ብር ከ59 ሳንቲም እንዲሁም ኦማን ሪያል ደግሞ 482 ብር ከ89 ሳንቲም ነው እየተመነዘረ የሚገኘው። አንድ ጆርዳን ዲናር ደግሞ 260 ብር ከ29 ሳንቲም እየተመነዘረ ሲሆን የባህሬን ዲናር 491 ብር ከ73 ሳንቲም ነው እየተመነዘረ የሚገኘው። አንድ የኳታር ሪያል 50 ብር ከ87 ሳንቲም እንዲሁም የግብፅ ፓውንድ 3 ብር ከ48 ሳንቲም የቱርክ ሊሬ 4 ብር ከ13 ሳንቲም እየተመነዘረ ይገኛል ማለት ነው። እስካሁን ያቀረብኩላችሁ የጥቁር ገበያው መረጃ ሲሆን የባንኮችን መረጃ ስንመለከት ደግሞ ያው እንግዲህ ከፍተኛ እየመነዘረ የሚገኘው ዳሽን ባንክ ሲሆን ሌሎችም ባንኮች ያው እየመነዘሩ ይገኛሉ። ያው የንግድ ባንክን ስንመለከት አንድ የአሜሪካን ዶላርን እየመነዘረ የሚገኘው ኢትዮጵያ ንግድ ባንክ 153 ብር ከ86 ሳንቲም እየመነዘረ ይገኛል። እንዲሁም ፓውንድን 205 ብር እየመነዘረ ይገኛል። 205 ብር ከ20 ሳንቲም። ዩሮን 181 ብር ከ13 ሳንቲም እየመነዘረ ነው። ስዊዝ ፍራንክን 193 ብር ከ34 ሳንቲም እንዲሁም የኩዌት ዲናርን ደግሞ 493 ብር ከ01 ሳንቲም። የቻይና የንን ደግሞ 22 ብር ከ20 ሳንቲም እንዲሁም የዩናይትድ አረብ ኤሚሬት ድርሃምን 41 ብር ከ90 ሳንቲም የሳውዲ አረቢያ ሪያልን 41 ብር ከ01 ሳንቲም እየመነዘረ ሲሆን እንግዲህ ለዛሬ ያስቆላችሁ መረጃ የባንኮች መረጃ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። በቀጣይ የሚስተካከል ነገር ካለ ሀሳብ አስተያየታችሁን አስቀምጡልኝ። የጅቡቲን ደግሞ 0.86 ሳንቲም፣ የጃፓን አንድ የጃፓን የን 0.95 ሳንቲም፣ አንድ የካናዳ ዶላርን 110 ብር ከ26 ሳንቲም ያው ይሄ የንግድ ባንክ መረጃ ነው። እንዲሁም የኢንዲያን ሩፒን 1 ብር ከ60 ሳንቲም የመነዘረ ነው። የኬንያ ሺሊንግን 1 ብር ከ19 ሳንቲም፣ አውስትራሊያ ዶላርን 109 ብር ከ30